አዎ ኦፍ ኮርስ አትወደኝም የሷ ዘር አይደለው ምናምን እኔ ላትቀበለኝ ትችላለኝ ምናምን እኔ ለበቃለ የምትፈልገው ብዬ ቆይ እንዴ ላውራ ጆካ ተውኳትኝ ገባ ምንም አልመሰለኝ ግን የኛ ልጆች ቢያንስ እንኳን ሲፖስቱ እቺ አማራ ነኝ ብላ እንዲያለች ቢሉኝ እኔ አይከፋኝም ግን ለምንድነው አንድ ጎጥ ብቻ ጠርተው ጎንደሬ ነኝ አለች እያሉ ያንን አካባቢ በኔ እኔ ጆከር አንድ ሰው እኔ ፋኖን ተሳድቤ በህይወት ዘመኔ ፋኖን ተሳድቤ እንኳን አላውቅም እዚህ ቲክቶክ አንድ ጊዜ ይኸውልሽ እኔ አንድና አንድ ለዮናስ ሙሉንና ለእንቁርቲ ደስታና ተፍተሪ ሁለተኛ ነገር አሁን እየተላከብንና እየተስፋፋብን ያለው ነገር የኛም ፕሮፋይል ነው የሚያደርጉት ትልልቅ ፎሎወር አላቸው የፋኖን ፕሮፋይል ያደርጋሉ የአንድን አካባቢ ስም ይጠራሉ የአንድን አካባቢ ስም ያስተዳድባሉ ቁማር እየሰሩ ያሉት ደካማ ጎናችን ምን እንደሆነ በደንብ ጠንቅቀው አይተው ለይተውታል ስለዚህ እዚህ ጋር ገብተሽ አንቺ አረ እኔ ዛሬ ነው በጣም አሳዝንሽ ለማንኛውም እኔ አይደለም ለሌላ ሰው ደስታን እንደፈጠርሽው አሁንም ይውልሽ አሁን ደካማ ጎን አዳምጪ ትሙት ነው የሚሉኝ ትደፋ ነው የሚሉኝ ተሰቀለ አዳምጪኛ እኔ ይደሰቱ በቃ ይደሰቱ ሬሳ ደክስ የሚደሰቱ ታቸው ቢለወጥ ኮደ ይደሰቱ እኔንም ሰሚን ከሆነ እሺ እኔንም ሰሚን ከሆነ እኛ እኮ የዛሬ 4 አመትኛ ግሩፕ ፈጥረን የራሳችንን ግሩፕ ፈጥረን የጃልመሮን ፎቶ አድር የተለያየ ነበርን እነሱ ቤት ላይ አንቺ እንደገና ለነሱን ሐሳብና አጀንዳ ተቀብለሽ እዚህ ጋር ለቅሶ ታለቅሻለሽ ኖ ጆካ እኔ እኮ ያኔ በመቀጥቀዛር እንደ አዳም ጆከር እሺ አንዴ ምን ብቻ ይመጣል እኔ አዳምጥሽን በእናትሽ ዛሬ ያደረገ ከፈታ አንቺ እንደገና እዚህ ሌላ ለቅሶ አይደለም ይኸውልህ እኔ በሱ አይደለም እኔ በሱ ገና መጣለታለሁ ታይ ስላላችሁ አይደለም በቃ ምንም ይሁን ምንም እሱን ይኸውልህ ቆይ ታይ ዝምታ ማለት እኔ ጆካ በማርያም አዳምጪኝ እኔ አንድ ሺህ ዓመት አላወራም ታይ አንቺ የምታወሪውን አልሰማሽም አንድ ጊዜ እኔ ስሚኝ ዓመት ከምናምን ሆኖ አይደል ይሄ ቁጠኝነት እንደዚህ እየተባለ የተስፋፋው እነሱ ብልጥ ሆኖ ሰው ሆነው እንኳን ቁማር ሌላ ቁማር ሲሰሩ እናንተ ብልጥ መሆን ሲሰሩ እናንተ ብልጥ መሆን ጥሩ እኔ ደግሞ አመት ሙሉ ፎሎ አድርገው ገብተው የሚያወሩኩ ገስት ላይ ገብተው እኔ እዚህ ከወሎ ነው የመጣሁት እኔ ከጎንደር እኔ ከጎጃም ነው እኔ ከሸዋ ነው የመጣሁት ይያለ ጆካ እኔ አሁን አማራ መስሎ ፋይላችሁን ተጠቅሙ ልንገርህ እንደዚህ ይዘኝ ጆካ ታውቃለህ ማንም ሰው ይሄ ኮሜንት ላይ ይሰድቡ አይደለም ምንም ልካያዝሽ ይኸውልህ ጆከር አንዴ እሺ በመቤቴ አንዴ በእግዚአብሔር አዳምጠኝ ይኸውልህ ጆካ ወጣው አንዴ ብቻ አዳምጠኝ ከዛ እኔ እሰማሃለሁ ችግር የለውም አንዴ ቆይ እንትና ይኸውልህ አንድ ደቂቃ አዳምጠኝ ጆካ በመቤቴ የራሴን አቋም ነው የምናገረው ትወጫለሽ አትወጪም እኔ ልወጣ እሺ እወጣለሁ ግን አንድ ነገር ልናገር ከማርያም ልወጣለሁ ችግር የለብኝም ሁላችሁም ውረዱ ይኸውልህ ማንም ሰው አይደለምናት ህፃን ልጅ አይደለችም ብዙ ጠንቅቃ ብዙ ነገር የሚጠበቅበት ብዙ መስራት የምትችል ሰው ነሽ እናቴ በቃ የራስሽ ጉዳይ ነው ይሄንን ማድረግ የሌለብሽ ለኔም ደውለሽ ቴክስትም አላረግሽልኝም ከፈለግሽ ውጪ ካልፈለግሽ ቀጥይበት ማሰደብ ከፈለግሽ አንቺም ተሰድበሽ ራስሽን አጣጥለሽ ጎጥ ውስጥ የገባችሁት ያጅ ጎጥሽ ይናጋና የሸርሙጣ ልጅ በቃ ረፊ ውጪ እያልኩሽ ነው አሁንም ሌላ ነገር አሁንም ነው በቃ ኤኒዌይስ ይኸውላችሁ እኔ አንድ እናንተ ናችሁ ጎጤንም ፈልፍላችሁ ዘርዝራችሁ የምትጠይቁትኝ እናንተ ናችሁ እኔ ቤት አይደለም ኦኬ እኔ አይደለም በጠየቃችሁ መሰረት ነው አሁን ደግሞ ቀጣይ ማለት ነው ሞጣ ቤት ደግሞ ቀጣይ ሞጣ ቤት ገብቼ ደግሞ እናቷ አደሬና ሲሉ አዎ አደሬናት ያልኩበትንም ፖስቱት ነገም እናቴ ስዳማና ብትሉ አዎናት ነው ምላችሁ ቢካዝ ምንም ባስረዳችሁ ስለማትረዱ ስለማይገባችሁ ማለት ነው እኔ በእልህ ነው ወጥቼ ያንን የተናገርኩትኝ ፊት የሚታይ ሰው ነው ያደኩበትን ቤተሰቤን ስሜን ታውቃላችሁ እስከዛ ባዘር ሄዳችሁ መጠየቅ ትችላላችሁ በእልህ ግን ወጥቼ ግን ዛሬ እንደዚህ የሚፈጠር ስላልመሰለኝ እልህ ነው ያንን ያስባለኝ ኢቭን የሞጣን ቤትም እወጣለሁ ጋይስ ሳላለቅስ መናገር እችላለሁ የሞጣ ቤትንም ተናግሬ ያለውኝ ሞጣ አደሬና ሲላው አደሬናትን ብያለሁ እሱንም ፖስቱትኝ መቼስ አንድ ሰው አደሬ ኦሮሞ ትግሬ ምን ሊሆን አይችልም ነገም ትግሬ ናት ብትሉኝ አሁን ምለው ከናንተ ጋር አልከራከርም ሳስረዳችሁ አሉን ስለማትረዱ የኔ ጥላቻ ስላላችሁ
የኔ ጥላቻ ያርጉኝ በቀኔ እኔ ያርጉኝ ነው የምላችሁ። ሪከርድ ማድረግ ነው ያርጉኝ። የኔ ማልቀስ ነው የሚያስደስታቸው፣ ያስደስታቸው፣ ይደሰቱ፣ ደስተኛ ሁኑ፣ ህይወታችሁን ይለውጥላችሁ። የኔ ለቅሶ፣ የኔ መሞት፣ የኔ መደሰት ነው እናንተን ፍልቅርቅ የሚያደርገው። ይደሰቱ። እናንተ ናችሁ፣ ብዙዎቻችሁ ናችሁ ተይ ንቀሽ ተይ እያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት። ዛሬ ወጥቶ ይሄ እቴቴ ለቴቴ እኔ ማንስ አይደለሁም። እኔ ቤታ እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ። ግን እናንተ ናችሁ ንቀሽ ተይ እያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው? አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ አገው ነኝ፣ አንዴ ምን ነኝ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚተቸኝ? እስኪ ደውይባት። ኧረ በመቤቴ ቤታ እንመጣለን። እኔ እናንተ ከአመት እስከ አመት ነው የምንረጋገጠው። እኛን አታከብሪም። እኛን እያለቀሽ ምናምን ነው እንዴ? ምን ሆነሽ ነው? ስንት ነገር ጉቺ እኔ በቃ እወጣለሁ። በቃ ምንም ሁኚ በቃ ብሔር ብሔረሰብ ከተፈጠረበት ከተማ ነው የወጣሽው። ምንም ማብራራት እኔ እኮ ጉቺ በቃ ሲያስቡ ኦሮሞ ናት እናቷ ሲሉ አዎ ናት ምን ውጪ ዝጊና ጉቺ አንድ ጊዜ እዚያው ላይ ገልብጭንና ውጪ ቤታ በእናትሽ እኛንም ሌላ ነገር ውስጥ ነጥብ አታስቲን። ውጪ ቤታ ውጪ በማርያም ውጪ። እንዴ ስቀሽ ይሆን ሲጋውን ስቀሽ ነው እንጂ መጠቅጠቅ ያለብሽ አንቺ ከነገር እኮ አይደለም ጆካለ እኛ ልጆች እኮ ነው። ኧረ በእናትሽ ሪከርድ እዚህ ጋር በእናትሽ ውጪ። በቃ የሚያስጠላ ነገር አትስሪ። በቃ የምትወጪ ገልብጭና ውጪ። በቃ እዚያው ላይ ሳታስወጪ ገልብጭና ውጪ። ቤታ ውጪ በእናትሽ ውጪ። አካውንቱን ያሳይ። አካውንት ካላሳያ አናወራም ከሱ ጋር ጨርሰናል እኮ። ውጪ ገልብጣሽ ውጪ። ጉቺ በእናትሽ ደውይባት። ውጪ ገልብጣሽ ቤትሽን በቃ አለቀስ። ዝጊው ውጪ። ቤታ አንቺን ነው የምንጠብቀው። አክብሪ ማርያምን አክብሪ ቤታ። ኧረ ችግር የለውም። ምን ይወጣለው? ጀስት ሀሳቤን ከልቤ ልግለጽ ነው። ስለዚህ በቃ እዚያው ላይ ዝጊና ኧረ በእናትሽ አቦከታይ ሌላ ሰው ተከትሎ ይመጣሉ።